ማውጣሽ። ቆይ የሞትኩ ነው እንደ መሰላችሁ? ቤቴን ለመውረስ እንደዚህ ጥድፊያ። መቼም ቤታችንን ወርሰህ ጎዳና እንድንወጣ አታስብም አይደል? ባላውቅሽ እኔን ከጀርባ የተገይኝ ነበር። ግን ምን አይነት እስስት እንደሆንሽ ስለማውቅ ቤቴ በገባች ማግስት የኔን ቤት ለመውረስ የማትፈነቂው ድንጋይ እንደሌለ አምናለሁ። ስለዚህ ንብረቴን ለማስጠበቅ ቢንያምን ልኬዋለሁ። ከአሁን በኋላ ከእናንተ ጋር ነው የሚኖረው እና ፋይሎቹን የሰጠሽው ለፖሊሶች አንቺ ነሽ አይደል? ስለምን እንደምታወራን ያላውቅም። ቆይ አንተ ማን ነህ? እኔን እንኳን አታውቂኝም። ከዚህ በኋላ ቤታቸው አንድ አባል ነኝ። እኔ የምልሽ ግን እዚህን ያህል የሚያስጨንቅሽ ነገር ምንድን ነው? ራስሽን ስተሽ እስክትወርቂ ድረስ። እኔ ምንም የማውቀው ነገር የለም፣ ግን ደግሞ ትውስታዬ ውስጥ የሆነ ነገር አለ። አሁንማ የትኛው እውነት የትኛው ውሸት እንደሆነ ራሱ ምንም አላውቅም። በቃ ቅብዥርዥር ነው እያልብኛለሁ። እንዴት ማለት? የሆነ ነገር ያስታወስኩ ይመስለኝና ከዛ ግን ስነቃ ራሴን ውድቅ ያገኘዋለሁ። ከዛ በቃ እንደወደቅኩኝ በመንፈስ የሚታየኝ ነገር እንደሆነ ይገባኛል። አይዞሽ፣ አሁን ክትትልሽን በስራ ከተከታተልሽ ይሻልሻልሽ። ተስፋ አደርጋለሁ። አመሰግናለሁ። እሺ በቃ ትንሽ ስለደከመኝ ልተኛ። መልካም ጊዜ። አሜን። የኔ ልጅ ይሄ ሰው ሸዋን ግዛው የላከው ነው። መጠንቀቅ አለብን። ምን አድርገን እንጠነቀቃለን? እማዬ አንደኛውን እኮ ቤት ገብቷል። የኔ ልጅ እንዲያውም ቤት መግባቱ ለእኛ ጥሩ ነው። አይናችን ስር ነው፣ ለመከታተል አይከብደንም። ይሄ ልጅ ከማኪ ጋር ሆኖ እኛን ከዚህ ቤት አስወጥቶ ይጥለናል። አባትሽ ሞኝ ነው፣ ለሰው ያዝናል፣ ቶሎ ሰው ያምናል። ግን እኛን ከዚህ ቤት አስወጥተው ሲጥሉን ይገባዋል። እማዬ ከዚህ ቤት አንወጣም። ሰውየው እኮ ልጅነቴን እስከ ዛሬ የለፋውበትን ልፋቴን እኮ በልቶኛል። ንብረታችንን ሳናስመልስ ደግሞ ከዚህ ቤት አንወጣም። ይሄ የልጅነቴ መካሻ ነው። ጎበዝ የኔ ልጅ፣ እንደዚህ ነው መጠንከር ያለብን። ስለዚህ ማኪና ይሄ ልጅ ሊያሸንፉን አይገባም። ሁለቱ ጥምረት ከፈጠሩ እኛን ከዚህ ቤት ያስወጡናል። እሺ ምን እናድርግ እማዬ? ለማድረግ ያሰብሽው ነገር ካለ ንገሪኝ። ሁሉንም ነገር እኔ አድርጉ። ልጅ ስለተቀያየረች እኔን ጣትን መጠቆምን ትተህ ራስህን መርምር። እኔ ምን አደረግኩኝ? እኔም እኮ እንደዚህ የምትሆንበት ምክንያት ሳይ ግራ እየገባኝ ነው። አላውቅም አልኩህ እንግዲህ። እሺ በቃ እኔ የምልሽ አለሜ፣ ከሸዋን ግዛው ጋር ምን ነበር የሚያገናኛቸው? በቃ ተይ አለሜ፣ ምንድነው በስነ ስርዓት ስጠይቅሽ ቁጣ የሚልሽ?